በጦርነቱ ላይ አሜሪካ በቀጥታ የተሳተፈች መሆኗን ማረጋገጫው እንደምትመለከቱት የጎረቤት ሀገራት ጦርነት ሳይሆን ከጆርዳን እስከ ቴህራን ያለው ርቀት ብዙ ሀገራትን አቋርጦ የሚደረግ ፍልሚያ ነው። ሊባኖስ፣ ሶሪያ፣ ኢራቅ የመሳሰሉ ሀገራትን የአየር ክልላቸውን ጭምር አቋርጦ የሚደረግ ፍልሚያ ነው። በሌላኛው የእስራኤል ከሰሞኑ ጥቃት የመሰረተ ልማቶች ላይ ባነጣጠረው በቴህራን የሚገኘው የከተማውን የመጠጥ ውሃ ማጠራቀሚያ በመምታቷ በጠራራ ፀሐይ የቴህራን ከተማ በጎርፍ የተጥለቀለቀ ሲሆን የኢራን ምንጮች እንደተናገሩት የቴህራን ዋና የውሃ መስመር በእስራኤል ጥቃት መጎዳቱም ታውቋል። እስራኤል ካስጠነቀቻቸው በኋላ የኢራን ሰዎች ዋና ከተማዋን እየለቀቁ ነው። እስራኤል በመግለጫዋ እኛ የኢራን ንጹሃን አናነጣጥርም፣ ነገር ግን ቴህራን በእስራኤል ንጹሃን ሰዎች ላይ ነው ኢላማ የምታደርገው በማለት እስራኤል ስትከስ፣ በኢራን ከ228 የሟቾች ከፍተኛውን ቁጥር ግን ንጹሃን መሆናቸው ተረጋግጧል። ይህ በእንዲህ እንዳለ ዶናልድ ጄ ትራምፕ ጎረቤታሞቹ ልክ ህንድና ፓኪስታን ወደ ደም አፋሳሹ ጦርነት እንዳይገቡ ባቀረብነው ጥሪ ወደ ድርድር እንደመጡ ሁሉ ኢራንና እስራኤልም በአስቸኳይ ወደ ድርድር እንዲመጡ አሳስበዋል ሲል ኤኤፍፒ ነው የዘገበው። ለቀጣይ መረጃዎች ላይክ እና ፎሎ ማድረግ አትርሱ።